የዩቲዩብ ተምኔልህ ተመልካቾችን እየሳበ አይደለም ወይስ ተምኔል ለመስራት ብዙ ሰዓት እየፈጀብህ ነው? በዚህ ቪዲዮ የሚስተር ቢስትን የዩቲዩብ ተምኔል ኤአይን በመጠቀም እንዴት መስራት እንደምንችል አሳያችኋለሁ። ዛሬ ደግሞ የዩቲዩብ ቪዲዮዎች የተመልካችን ትኩረት እንዲስቡ መቀየር ወደሚያስችለን እንዲሁም ጊዜያችሁን ሳይሻማ በ5 ደቂቃ ብቻ ያበደ የዩቲዩብ ተምኔል የሚያሰራችሁን የኤአይ አፕሊኬሽን ከነ አሰራሩ ይዤላችሁ መጥቻለሁ። ቪዲዮውን ላይክ ያድርጉ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። በዚህ ቪዲዮ እንዴት አድርገን በአጭር ደቂቃ ያበደ የዩቲዩብ ተምኔል መስራት እንደምንችል ነው የምናየው። መጀመሪያ እንደምናደርገው ወደ ዩቲዩብ እንገባለን። ዩቲዩብ ላይ ከገባን በኋላ ምን እናደርጋለን? የምንፈልገውን የዩቲዩብ ተምኔል ሰርች እናደርጋለን። አንዱን ተምኔል አስመስዬ ለመስራት ብፈልግ ለምሳሌ ይሄኛውን እዚህ ጋር ያለውን ተምኔል አስመስዬ ለመስራት ብፈልግ ምን እናደርጋለን? እዚች ጋር ከቪዲዮ በታች ያለችዋን ሶስቷን ነጠብጣብ አንድ ጊዜ ትነካላችሁ። በምትነጉበት ሰዓት በዚህ አይነት መልኩ ያመጣል። ከዛ እዚህ ጋር ምን አለ? ሼር የሚል አለ። ሼር የምትለውን አንዴ እቺን እንጫናለን። ከዛ ኮፒ እናደርጋለን። የቪዲዮ ሊንክ ኮፒ እናደርጋለን። ኮፒ ካደረግን በኋላ ወደ ኋላ ወጥተን ጉግል ወይም ክሮም ላይ በመግባት በመቀጠል እዚህ ጋር ታምብኔል ዳውንሎደር ብለን ሰርች እናደርጋለን። ታምብኔል ዳውንሎደር ብለን ሰርች እናደርጋለን። እዚህ ጋር ከሚመጡት አንዳንዶቹ ክፍያ ይፈልጋሉ። ይሄኛው ነፃ ነው። እዚህ ጋር ሁለተኛ ላይ ያለውን አንድ ጊዜ ትጫናላችሁ። በዚህ አይነት መልኩ ያመጣላችኋል። ቀጥሎ ምን ታደርጋላችሁ? እዚህ ጋር እዚህ መሃል ላይ ኮፒ ኤንድ ፔስት የሚለው ጋር ያንን ከዛ ይዘነው የመጣነውን ሊንክ እዚህ ጋር ተጭነን ፔስት እናደርጋለን ማለት ነው። ፔስት እናደርገዋለን ሊንኩን። ልክ ሊንኩን ፔስት እናደርግ ራሱን ተምኔል ያመጣልናል። እዛ ጋር ኮፒ ያደረግነውን የቪዲዮውን ተምኔል በሚገርም ኳሊቲ ያመጣልናል ማለት ነው። ዳውንሎድ ፉል ኤችዲ የሚል አለ። እቺን ዳውንሎድ የምትለውን በመንካት ተምኔሉን ብቻ ዳውንሎድ እናደርጋለን ማለት ነው። በአጭር ሴከንድ ዳውንሎድ ይሆንልናል። አሁን ይህ ተምኔል ወደ ጋላሪያችን ገብቷል። ይህንን ተምኔል አስመስለን መስራት ስለምንፈልግ ወደ ጄሚናይ ወይም ወደ ቻት ጂፒቲ ገብተን እዚህን ተምኔል ፕሮምፕት እንዲሰጠን እናደርጋለን ማለት ነው። ለዚህ ለፕሮምፕት አሪፉ እኔ የምመርጠው ጄሚናይ ነው። ጄሚናይ ላይ ትገባላችሁ። ጄሚናይ ላይ በቀጥታ ከገባችሁ በኋላ እዚች ጋር የፕላስ ምልክቷን በመንካት ጋላሪያችሁ ላይ ትገቡና ፎቶስ የሚለው ውስጥ ገብታችሁ አሁኑን ተምኔል ሰሌክት አድርጋችሁ ታስገባላችሁ። በመቀጠል ከስር እዚህ ጋር ከታች የዚህን ዩቲዩብ ተምኔል ፕሮምፕት ይህን ዩቲዩብ ተምኔል ለማዘጋጀት ስለፈለኩ የዚህን ዩቲዩብ ተምኔል ፕሮምፕት ጽፈ ስጠኝ እለዋለሁ ማለት ነው። በፈለጋችሁት ቋንቋ መጻፍ ትችላላችሁ። ከፈለጋችሁ በአማርኛ፣ ከፈለጋችሁ በኦሮምኛ፣ ከፈለጋችሁ በእንግሊዘኛ። በዚህ ተምኔል አይነት ሌላ ተምኔል ላዘጋጀት ስለፈለኩ የዚህን ተምኔል ፕሮምፕቱን ስጠኝ ብላችሁ ከጻፋችሁለት በኋላ እዚህ ጋር ሴንድ ትሉታላችሁ። በምትመለከቱ መልኩ የሚገርም ፕሮምፕት በአጭር ሰከንድ ጽፎ ሰጥቶናል። ይህንን ዩቲዩብ ተምኔል ለማዘጋጀት የሚጠቅመን ፕሮምፕት ማለት ነው። በቀጣይ ምን እንደምናደርገው ይሄንን ፕሮምፕት ከዚህ ጀምሮ ሰሌክት አድርገን ኮፒ እናደርገዋለን ማለት ነው። ጫን ትሉትና እያንዳንዷ ነጥብ መቅረት የለባትም። ጫን ትሉትና በዚህ አይነት መልኩ ሰሌክት አድርጋችሁ ኮፒ ትሉታላችሁ። ኮፒ ካልን በኋላ ኖትቡካችሁ ላይ በዚህ አይነት መልኩ ታመጡና ፔስት ታደርጉታላችሁ። ፔስት ካደረግን በኋላ ምንድነው እዚህ ጋር የምናስተካክላቸው ሌሎች ነገሮች አሉ። አሁን እዛ ጋር የተጻፉ ርዕሶች አሉ። እዛኛው ተምኔል ላይ ያሉትን እነዛን በአማርኛ የተጻፉ ጽሁፎች ምናምን ከላዩ ላይ እናስወጣለን። የኛን ፎቶ እንዲያስገባ አሁን እዚህ ጋር ሲጽፍልን ፌሻል ኤክስፕሬሽኑን የልጁን ፊት ምን አይነት ከለር እንዳለው ምናምን አንድ ላይ ነው የጻፈው። ያንን ከኛ ፎቶ ጋር አድርጉ እንዲጠቀም ምናምን የምናዝበት መንገድ ስላለ እሱን እንቀይራለን። ጽሁፎቹን 1000 ሰብስክራይበር ምናምን የሚል አለ እዛ ጋር እሱን የቪዲዮአችሁ ሐሳብ አንድ አይነት ከሆነ ከተምኔሉ ጋር እሱን መጠቀም ትችላላችሁ። ሌላ ሐሳብ ከፈለጋችሁ ደግሞ አሁን ለምሳሌ እዛ ላይ ያሉትን ጽሁፎች እዚህ ጋር አሁን 1000 ሰብስክራይበር የምትለዋል እዚህ ጋር አለች። እቺን አጥፍታችሁ የእናንተን ሐሳብ ማስገባት ትችላላችሁ በአማርኛ ጽሁፍ ኦር በፈለጋችሁት ማለት ነው። እዚህ ጋር ምን እናደርጋለን? እዚህ ጋር ዊዝ ዲስ ፎቶ እንለዋለን። ፊቸሪንግ እስከሚለው ድረስ እናጠፋና ፊቸሪንግ እናስቀራለን። ከዛ ዊዝ ዲስ ፎቶ ካልን በኋላ
አሁንም ቪዛ ኤክስትራክት ሰም ፌሻል አይደንቲቲ ይላል። ኤክስፕሬሽኑ ምናምኑን ፌሻል ኤክስፕሬሽኑ እዛ ጋር አሁን በጣም የሆነ ሰስፔንስ አይነት ነገር ሆኗል። እሱን መቀየር ትችላላችሁ ወደ ፈለጋችሁ። ፌሻል ኤክስፕሬሽኑን ሳድ ማድረግ ትችላላችሁ። የቪዲዮ ሐሳብ የሚያሳዝን ከሆነ ሳድ ማድረግ ትችላላችሁ። አሜዚንግ ማድረግ ትችላላችሁ። ሰስፔንስ ማድረግ ትችላላችሁ። የፌሻል ኤክስፕሬሽኖች አይነቶች አሉ። እነዛን መቀየር ትችላላችሁ። እዚህ ጋር አፉን ከፍቶ ምናምን ሾክድ የሆነ አይነት የፌሻል ኤክስፕሬሽን እንዲኖረው ነው የሚለው እዚህ ጋር። ይሄንን እንደዛው መጠቀም እንችላለን ማለት ነው። ቀጥሎ የምንቀይረው ምንድነው ጽሁፎቹን እና አንዳንድ እዛ ላይ ያሉ ኤሌመንቶች ከኛ ቪዲዮ ሐሳብ ጋር የማይሄዱትን እንቀይራለን ማለት ነው። ይሄ ተምኔል አሁን የሚያወራው አሁን ኮፒ ያደረግነው ስለ ዩቲዩብ እድገት ወይም ዩቲዩብ ግሮዝ ምናምን የሚመለከት ነው። እዚህ ጋር ያሉት ኤሌመንቶች እዚህ ተምኔል ላይ ያሉት የሚያብራሩት አብዛኞቹ ነገሮች ሙሉ በሙሉ ስለ ዩቲዩብ ቻናል እድገት ነው። ስለዚህ ከዚህ ጋር የተያያዘ ከሆነ ቪዲዮአችን ምንም ብዙ ነገር አንቀይርም። ለእናንተ የሚቃለው ከሐሳባችሁ ጋር የሚሄድ ተምኔል ዳውንሎድ ብታደርጉ ብዙ ነገር መቀየር አይጠበቅባችሁም። የተወሰነ ጽሁፍ ብቻ ነው የምንቀይረው። ስለዚህ አሁን መቀየር ያለብንን ለምሳሌ እዚህ ጋር 1000 ሰብስክራይበር የምትሏን እቺን ምን ላድርግ እኔ 4000 ዋች አወር አድርጌ ልጻፋት። 4000 ዋች አወር ብዬ ልጻፍ። ዋች አወር እዚህ ጋር ከታች ሰብስክራይበር የምትለው ጋር እዚህ ጋር ከላይ 4000 ዋች አወር እዚህ ጋር በቀላሉ ለመሙላት ብዬ ልጻፍ በአማርኛ። ከዛ በቀላሉ እንላለን። በቀላሉ ይሙሉ ይለውን በዚህ አይነት መልኩ ከጻፍን በኋላ ምን እናደርጋለን? ይሄንን ሌሎች መቀየር ያለብን ነገሮች ካሉ እንቀይራለን። አሁን እዚህ ጋር ሌላ ነገር መቀየር አልፈልግም። በዚህ አይነት መልኩ ከጻፍኩ በኋላ ተመሳሳይ ሐሳብ ስለሆነ ማለት ነው የምንፈልገው ኮፒ እናደርጋለን። ይሄ ጻፍ ነው። በዚህ አይነት መልኩ ሰሌክት ካደረግን በኋላ ኮፒ እንለዋለን። ኮፒ አድርገን የት እንወስዳለን? ቻት ጂፒቲ እንወስዳለን። ባይዘዌ ከዚህ በፊት ጄሚናይ ምናምን በጣም አሪፍ ፎቶ ይሰራልን ነበር። አሁን ላይ ግን እኔ በጣም በሚገርም ከቅርብ ጊዜ ወዲህ በጣም የሚገርም ፊታችንን ምንም የማይቀይር ፊታችንን እንዳለው ፎቶውን በራሳችን ፊት ለውጥ ምንም ሳያሳይ የሚሰራው ቻት ጂፒቲ ነው። በተለይ ተምኔል ላይ በጣም የሚገርም ነው። አይገናኙም። ጄሚናይ ፊታችንን እና አንዳንድ ነገር ይለዋውጣል ብዙ ጊዜ። ቻት ጂፒቲ በጣም በሚገርም ሁኔታ እየሰራ ነው። በነፃ ደግሞ በቀን ብዙ ክሬዲት ይሰጠናል። ቻት ጂፒቲ ላይ ከገባችሁ በኋላ ቺን ፕላስ ምልክቷን በመንካት ፎቶ ላይ እንገባና የራሳችንን ፎቶ ተምኔሉ ላይ እንዲገባልን የፈለግነውን እናስገባለታለን ከጋላሪያችን መርጠን ማለት ነው። እኔ ይሄኛውን ፎቶ መረጥኩለት ማለት ነው። ፎቶን ካስገባውለት በኋላ በዚህ አይነት መልኩ እዚህ ጋር ከታች ፔስት አደርግለታለሁ። ከዛ ይዤው የመጣሁትን ፕሮምፕት እዚህ ጋር ፔስት አደርጋለሁ። ከዛ ሴንድ እንለዋለን። ትንሽ ደቂቃ 1 ደቂቃ ከ30 ሴኮንድ እስከ 1 ደቂቃ ባላለፈ ሰዓት ውስጥ ተምኔላችንን በሚገርም ሳይዝ ሰርቶ ይለቅልናል። እየሰራልን ነው። አሁን በጣም ዲቴል ነው የሚሰራው። በምትመለከቱት መልኩ ተምኔሌ ሰርቶልኛል ማለት ነው። በምትመለከቱት መልኩ ከፍተን እናየዋለን። ያበደ ተምኔል በዚህ አይነት መልኩ ጽድት አድርጎ ሰርቶልኛል። እዚህ ጋር አይከኖቹን ራሱ ማየት ትችላላችሁ። ዋች አወሩን እዚህ ጋር የኔን ፎቶ ነው እዚህ ጋር ራሱ የዩቲዩብ ቻናሉ ፎቶ ላይ ያስገባው የኔን ፒክቸር ነው። በምትመለከቱት መልኩ የሚገርም አይን የሚስብ ካች የሆነ የዩቲዩብ ተምኔል ሰርቶልናል። በዚህ አይነት መልኩ በአጭሩ በትንሽ ደቂቃ ውስጥ ማንኛውም ሰው መስራት አይችልም። የሚገርም ነው። ከዚህ በፊት ዩቲዩብ ተምኔል መስራት የሚያስቸግራችሁ ሰዎች በቀላሉ የማንንም ሰው ለተምኔል ኮፒ አድርጋችሁ ከእናንተ ሐሳብ ጋር የሚሄድ በዚህ አይነት መልኩ ዳውንሎድ አድርጋችሁ መስራት ትችላላችሁ በቀላሉ። እንደዚህ ከሰራን በኋላ ይሄንን እዚች ጋር በመንካት ዳውንሎድ ማድረግ ትችላላችሁ ማለት ነው። ይሄን ተምኔል ዳውንሎድ አድርጋችሁ ለፈለጋችሁት የዩቲዩብ ቪዲዮ መጠቀም ትችላላችሁ። እንደዚህ አይነት ጠቃሚ ቪዲዮዎችን እዚህ ቻናል ላይ ታገኛላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮውንም ላይክ አድርጉት። ኮሜንት ሐሳብ ካላችሁ ጻፉልኝ። ልታውሩኝ ከፈለጋችሁ ቴሌግራም ቻናሌ ሊንኩ ዲስክሪፕሽን ላይ አለ። ከመጨረሻው ስለተከታተላችሁኝ አመሰግናለሁ። ደህና ሁኑልኝ። Yeah.